ሻምፒዮኑ ክለባችን አርሰናል በክረምቱ የዝውውር መስኮት ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት እንዳላቸው በስፋት እየተዘገበ ይገኛል። ፋብሪዚዮ ሮማኖ በዛሬው ዕለት እንዳረጋገጠው ከሆነ ደግሞ የክለባችን አሰልጣኝ ሚኬል አርቴታ በክረምቱ የዝውውር መስኮት ሞርጋን ሮጀርስን እንዲያስፈርሙላቸው የአርሰናል ሰዎችን በጥብቅ አሳስቦ ነግሯቸዋል የሚል መረጃ ይዞ መውጣት ችሏል። ሞርጋን ሮጀርስን በተመሳሳይ በክረምቱ የዝውውር መስኮት ከአስቶን ቪላ መልቀቅ እንደሚፈልግ አሳውቋል። እንዲሁም ደግሞ ወደ አርሰናል መምጣት እንደሚፈልግም በተመሳሳይ አሳውቋል የሚል መረጃ በዛሬው ዕለት ሃንድ ኦፍ አርሰናል እንዲሁም ደግሞ ፋብሪዚዮ ሮማኖ መረጃዎችን ይዘው እየወጡ ይገኛሉ። ለምን የክለባችን አርሰናል አሰልጣኛችን የሆነው ሱፐር ሚኬል አርቴታ ሞርጋን ሮጀርስን እንዲህ በጥብቅ ፈለገው? ወደ አርሰናል ቢመጣ ስኬታማ ይሆናል ወይ? ወደ አርሰናል ከመጣ በኋላ በየትኛው ቦታ ይሰለፋል? በየትኛውስ ቦታ ሲሰለፍ የተሻለውን አርሰናል እንመለከታለን? ለሱስ የትኛው ቦታ አሪፍ ተስማሚ ይሆናል የሚለውን ጉዳይ በስታቲካዊ እንዲሁም ደግሞ በታክቲካዊ መረጃ እየዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንታደርጉን ስንልበት እንጠይቃችኋለን። እንደማትሳፍሩን እናምናለን። ሞርጋን ኤሊዮት ሮጀርስ ይባላል። የተወለደው እንደ አውሮፓውያን አቆጣጠር ጁላይ 26 2002 ዓ.ም ነው። በእንግሊዝ ሃድስፊልድ ውስጥ የተወለደ ሲሆን ቁመቱ ሜትር ከ87 የሚረዝም ሲሆን በአጥቂ አማካኝ እና በሁለቱ የግራና የቀኝ የክንፍ መስመሮች ላይ መጫወት የሚችል እጅግ በጣም የሚደነቅ ዘመናዊ ሃይብሪድ አጥቂ ነው። የእግር ኳስ ሕይወቱን የጀመረው በዌስት ብሮሚች አልቢዮን የአካዳሚ ቡድን ውስጥ ነበር። ገና በወጣትነቱ ባሳየው ልዩ ክህሎት የተነሳ እንደ አውሮፓውያን አቆጣጠር በ2019 በማንቸስተር ሲቲ ተመልምሎ ፈረመ። ነገር ግን በሲቲ ኮከቦች በተሞላበት ስብስብ ውስጥ የመሰለፍ እድል ባለማግኘቱ በተለያዩ ክለቦች በውሰት እንዲጫወት ተደረገ። የመጀመሪያ ክለቡ ሊንከን ሲቲ ሲሆን በውሰት የሄደበት የመጀመሪያ ዓመት 28 ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ በሊንከን ሲቲ እጅግ ግሩም ሲዝንን ማሳለፍ ቻለ። ከዛም በኋላ ቦርንሞዝ እና ብላክፑል ተጫዋቹን ለማስፈረም ከፍተኛ ፍላጎት አድሮባቸው በውሰት ሁለቱም አንድ ዓመት ማገልገል ችሏል። በእነዚህ ክለቦች ውስጥ ጠቃሚ የውድድር ልምዶችንም እንዳገኘ ነው ለሱ ቅርብ የተባሉ ሰዎች የሚገልጹት። ከዛም በኋላ በ2023 ደግሞ ሚድልስብሮ የተባለው የሻምፒዮንሺፕ ክለብ ተጫዋቹን አስፈረመ። በ2023 ክረምት ላይ ሚድልስብሮን በቋሚነት ከተቀላቀለ በኋላ በሻምፒዮንሺፑ እጅግ በጣም ምርጥ ሲዝንን ማሳለፍ ቻለ። እንዲሁም ደግሞ በካራባኦ ካፕ ከትላልቅ ቡድኖች ጋር ከፕሪሚየር ሊግ ቡድኖች ጋር በሚጫወትበት ሰዓት ላይ እጅግ በጣም ከሌሎች የክለቡ አጋሮቹ ጓደኞቹ በተለየ መልኩ ምርጥ ብቃቱን ማሳየቱን ቀጥሎ ነበር። ያንን የተመለከቱት ደግሞ አስቶን ቪላዎች በጃንዋሪ 2024 አስቶን ቪላን በከፍተኛ የዝውውር ሂሳብ አስፈረሙት። በቪላ ቤት ውስጥ በ2024-25 እና በተለይም አሁን በተጠናቀው በ25-26 የውድድር ዘመን ፍጹም የማይቆን ማሽን ሆኖ መጥቷል። በቪላ ባሳየው አስደናቂ ብቃት ምክንያት በቅርቡ ወደ እንግሊዝ ብሔራዊ ቡድን ተጠርቶ የመጀመሪያ ጨዋታዎችንም ማድረግ ችሏል። አሁን ደግሞ ስታቲኮችን እንመልከት። ሞርጋን ሮጀርስ በባለፈው የውድድር ዘመን እጅግ በጣም ድንቅ ጊዜ ነበር በአስቶን ቪላ ማሳለፍ እየቻለው። እስቲ ቁጥራዊ መረጃዎችን እንመልከት። በባለፈው የውድድር ዘመን ለአስቶን ቪላ 37 ጨዋታዎችን ማድረግ ችሏል። ይህ ተጫዋች 37 ጨዋታዎችን ሲያደርግ አንድ ጨዋታ ብቻ ነው ያመለጠው በውድድር ዘመኑ በፕሪሚየር ሊጉ ማለት ነው። 3285 ደቂቃዎችን መጫወት ችሏል አስቶን ቪላ። ይህ ልጅ ጨዋታ አያመልጠውም፣ አይጎዳም፣ ብረት ነው ማለት እንችላለን። 3285 ጨዋታዎች እጅግ በጣም በርካታ ጨዋታዎችን አድርጓል ማለት ነው። በፕሪሚየር ሊጉ ብቻ ነው ይህንን እንግዲህ ስታት ማስመዝገብ የቻለው። 10 ጎሎችን አስቆጥሯል። ሁሉም ከጨዋታ ወይም ደግሞ ከክፍት እንቅስቃሴ የተቆጠሩ እንጂ ፍጹም ቅጣት ምት የለባቸውም 10 ማለት ነው። 6 አሲስቶችን ማድረግ ችሏል። በድምሩ 16 ጎልና አሲስት የጎል አስተዋጽኦ ማድረግ ችሏል። የፈጠራቸው ትላልቅ የጎል እድሎችን ስንመለከት 13 መፍጠር ችሏል የጎል እድሎችን። እንዲሁም ደግሞ
ኳስ የማለፍ ስኬት ወይም ደግሞ ፓስ አኩሬሲ ኳስ የማድረግ ስኬቱ 80.4% ነው። ለአጥቂ አማካኝ በጣም ጥሩ የሚባል ነው። ያውም ደግሞ ሪስክ የሚወስድ ፓስ ነው። ለምሳሌ ኤቤሪቼ ኤዜ እና ማርቲን ኦዴጋርድን ስንመለከት ሁለቱም እጅግ በጣም የአርሰናል ጠቃሚ የአማካኝ ስፍራ ተጫዋቾች ናቸው። ነገር ግን የሁለቱ ፓስ አኩሬሲያቸውን ስንመለከት ኤቤሪቼ ኤዜ እጅግ በጣም የወረደ እንደሆነ ይታወቃል ከማርቲን ኦዴጋርድ የበለጠ። ምክንያቱም ደግሞ ኤቤሪቼ ኤዜ የበለጠ ሞስሊ ሪስክ የሚወስድ ተጫዋች ነው። ወደፊት በጣም ብዙ ኳሶችን የሚያቀብል ተጫዋች ነው። ወደፊት አቀበልክ ማለት ደግሞ ለተከላካዮች እጅግ በጣም ግልጽ ይሆናል። ከእንደገና ደግሞ የሚረዝምበት እድል እጅግ በጣም ሰፊ ነው። ከእንደገና ደግሞ በረኞች የሚያገኙበት እድል እጅግ በጣም ሰፊ ነው ለአጥቂ አማካኝ ማለት ነው። ነገር ግን ማርቲን ኦዴጋርድን ስንመለከት ወደፊት ሞስትሊ ፕሮግሬሲቭ ፓሶችን አያደርግም። የጎንዮሽ ፓሶችን ስለሚያደርግ ልክ እንደ ዙቢሜንዲ ማለት ነው የጎንዮሽ ፓሶችን ስለሚያደርግ የፓስ አኩሬሲው እጅግ በጣም ስኬታማ ነው ከኤቤሪቼ ኤዜ ይልቅ የማርቲን ኦዴጋርድ። ነገር ግን ይህንን ተጫዋች ሞርጋን ሮጀርስን ስንመለከት በጣም የሚታወቀው እንደውም ፕሮግሬሲቭ ፓስን ማድረግ እንዲሁም ደግሞ ኳስን ኬሪ አድርጎ ወይም ደግሞ ኳስን ይዞ ወደፊት መሄድ ላይ ነው። ነገር ግን እንደዛም ሆኖ 81.4% ፓስ አኩሬሲ አለው። እጅግ በጣም የሚደነቅ አይነት ስታትን ነው እንግዲህ በባለፈው የውድድር ዘመን ማስመዝገብ የቻለው። አሰልጣኛችን ሚኬል አርቴታ ለምን ይህንን ተጫዋች ሞርጋን ሮጀርስ ፈለገው የሚለውን ጉዳይ ደግሞ እንመልከት። አርሰናል በ2025/26 የፕሪሚየር ሊግ ዋንጫን ቢያሸንፍም አርቴታ ቡድኑ ይበልጥ የማይበገር ለማድረግ ይፈልጋል። ሮጀርስ ለአርሰናል የሚሰጣቸው 3 ትልልቅ ታክቲካዊ ጥቅሞችን ደግሞ እንመልከት። አንደኛ ኳስ ይዞ የመገስገስ ብቃቱ ወይም ፕሮግሬሲቭ ኬሪንጉ እጅግ በጣም የሚያስገርም በመሆኑ አርሰናል በአሁኑ ሰዓት ማርቲን ኦዴጋርድን እንዲሁም ደግሞ ኤቤሪቼ ኤዜን የመሰሉ ኳስን በጥበብ የሚያቀብሉ ፓሰርስ ተጫዋቾች አሉት። ነገር ግን ኳስን በእግሩ ስር አድርጎ በተከላካዮች መሃል በጉልበት እንዲሁም ደግሞ በድሪብሊንግ ብቃቱ ሰብሮ የሚገባ ቦል ኬሪየር ተጫዋች ይጎርለዋል። ሮጀርስ ኳስ ካገኘ በኋላ በሰዓት 34 ኪሎ ሜትር እየሮጠ ተከላካዮችን ገፍትሮ የማለፍ ልዩ ታክቲካዊ ጥንካሬ አለው። ይህም ደግሞ ከየትኛውም የፕሪሚየር ሊግ የመሃል ሜዳ ተጫዋች የበለጠ ያደርገዋል። በዚህም ምክንያት አሰልጣኛችን ሚኬል አርቴታ ወደ አርሰናል እንዲመጣ ፈልጎታል። ሁለተኛ ምክንያት ተደርጎ የሚነሳው ደግሞ የግራ ክንፍ አማራጭ ነው። በአርሰናል የግራ ክንፍ ላይ ጋብሪኤል ማርቲኔሊ ወጥ የሆነ ብቃት እያሳየ አይደለም። ሮጀርስ በግራ በኩል ሲሰለፍ ግን በቁመቱ እንዲሁም ደግሞ በአካላዊ ጥንካሬው እና በድሪብሊንግ ብቃቱ የራይት ባኮችን የተቃራኒ ቡድን የራይት ባኮችን ማሰቃየት ይችላል። ከአርሰናል የጨዋታ ስልት ጋር ፍጹም ይስማማል። ሌላኛው ደግሞ የማያቋርጥ ፕሬሲንግ ወይም ደግሞ ሃይ ፕሬሲንግ ወይም ደግሞ አብዛኞቹ የሚሉት የፕሬሲንግ ማሽን ነው ይሉታል። ሚኬል አርቴታ ኳስ ሲበላሽ በፍጥነት ተጭኖ የሚነጥቅ ተጫዋችን ይወዳል። ሮጀርስ በአስቶን ቪላ ቤት በየጨዋታው በአማካኝ 6 ጊዜ ኳስ ከተጋጣሚ ላይ የመንጠቅ ጫና ወይም ፕሬስ ያደርጋል። ይህ ደግሞ አርሰናል ሜዳ ላይ ለሚከተለው ጠንካራ ታክቲክ 100% የሚፈልገው ባህሪ ነው። ሌላኛው አሰልጣኛችን ሚኬል አርቴታ ተጫዋቹን የወደደበት ምክንያት ቨርሳቲሊቲውን ነው። ሞርጋን ሮጀርስ በ3 ዋና ቦታዎች ላይ መጫወት ይችላል። በአማካኝ ስፍራ፣ በ10 ቁጥር፣ በአታኪንግ ሚድፊልድ ይህ ማለት ኦዴጋርድ እንዲሁም ደግሞ በኤቤሪቼ ኤዜ ቦታ ላይ መጫወት ይችላል። በተለይም የአስቶን ቪላ አሰልጣኝ የሆኑት ኡናይ ኤምሬ በዚህ ቦታ ላይ እንዲጫወት በጣም ነው የምፈልገው፣ በዚህ ቦታ ላይ ተሰልፎ በሚጫወትበት ሰዓት ላይ ሱፐርማን ይሆናል የሚልን አስተያየት እንደሰጡ ይታወቃል። በሞርጋን ሮጀርስ ላይ በ10 ቁጥር ቦታ ላይ በሚሰለፍበት ወቅት። ስለዚህም ለአርሰናል እጅግ በጣም የተለየ ክሬቲቪቲ ያለው እጅግ በጣም በአካል ጠንካራ የሆነ የመሃል ሜዳ ተጫዋች ይጨመርለታል ማለት ነው። ከፈለገም ደግሞ በግራ የክንፍ በኩል ይህ ማለት ማርቲኔሊ ወይም ትሮሳርድ በእነዚህ ቦታዎች ላይ መጫወት ይችላል ማለት ነው። በተለይም ደግሞ ከማርቲኔሊም እንዲሁም ደግሞ ከትሮሳርድ የተለየ አይነት ያጫወት ዘይቤ ስላለው ለአርሰናል እጅግ በጣም ፍጹም የሆነና የማይገመት የአታኪንግ ባህሪ ይዞ እንዲመጣ ያደርጓል። በተለይም ተጫዋቹ ደግሞ
የድሪብሊንግ ብቃቱ በፊዚካልም ብቃቱ እንዲሁም ደግሞ ኮንፊደንሱ እጅግ በጣም የተለየ ነው። በተለይም ኳስን ይዞ ገፍቶ ከዛም በኋላ ተጫዋቾችን ድሪብል በማድረግ እንዲሁም ደግሞ ከሳጥን ውጪ አክርሮ የሚመጣቸው ኳሶች እጅግ በጣም ለተቃራኒ ቡድን ፈታኝ እንደሆነ ይታወቃል። በዚህ ብቻ በቃም በቀኝ ክንፍ በኩል ወይም በቡካዮ ሳካ በኩልም መጫወት የሚችል እጅግ በጣም ግሩም የተባለ ተጫዋች ነው። በተለይም ደግሞ ድሪብል አድርጎ ለተጫዋቾች የሚሰጣቸው ኳሶች እጅግ በጣም የሚያስገርም ነው። ሌላኛው ደግሞ ከቨርሳቲሊቲው በተጨማሪ የፕሪሚየር ሊግ ልምድ መኖሩ ለአርሰናል እጅግ በጣም ጠቃሚ ይሆናል ተብሎ ይታሰባል። ምክንያቱም ደግሞ አሁን ላይ የፕሪሚየር ሊግ ልምድ ያለው ተጫዋችን ማምጣት እንደ ቀላል ነገር አይቆጠርም። እንደሚታወቀው ቼልሲዎች እንደነ ጄሚ ጊተንስ እንዲሁም ደግሞ ሌሎች በርካታ ተጫዋቾችን በፕሪሚየር ሊግ ልምድ የሌላቸው ተጫዋቾችን እያመጡ እንዴት ሲቸገሩ እንደነበረ ተመልክተናል። እንዲሁም ደግሞ በአርሰናል ቤትም በተመሳሳይ የፕሪሚየር ሊግ ልምድ ያላቸው ተጫዋቾችና የፕሪሚየር ሊግ ልምድ የሌላቸው ተጫዋቾች የሲዝኑ የመጀመሪያ አካባቢ ምን ያህል ሲቸገሩ እንደነበሩ ስንመለከት ነበር። ነገር ግን ሞርጋን ሮጀርስን ስንመለከት የእንግሊዝ እጅግ በጣም ልምድ አለው። የአየር ሁኔታውን በአጠቃላይ ደጋፊዎችን ድባብ፣ ሁሉም ነገር አትሞስፌሩን ያቀዋል። ፕላስ ደግሞ በአስቶን ቪላ በፕሪሚየር ሊግ ተከታታይ የውድድር ዘመንን ማሳለፍ ይችላል። ይህም ደግሞ ለአርሰናል እጅግ በጣም ጠቃሚ ነው። ሌላኛው ደግሞ የሻምፒዮንስ ሊግ የመጫወት ልምድ አለው። በተለይ የባለፈው የውድድር ዘመን ከዛ ፊት በነበረው የውድድር ዘመን እጅግ በጣም ድንቅ ጊዜን በሻምፒዮንስ ሊግ ማሳለፍ ይችላል። ስለዚህም ለአርሰናል ሌላ ልምድ ያለው የሻምፒዮንስ ሊግ ልምድ ያለው ተጫዋችን አምጥቷል ማለት ነው። ይህ ደግሞ እጅግ በጣም ጠቃሚ ይሆናል። ሌላኛው እንደ ምክንያትነት የሚነሳው ደግሞ የተጫዋቹ ወደ አርሰናል ቢመጣ እንግዲህ ከሚካኤል አርቴታ ታክቲክ ጋር እጅግ በጣም መስማማቱ ነው። በተለይም የሚካኤል አርቴታን ታክቲክ እንደሰማ እንዲሁም ደግሞ የሚካኤል አርቴታ ታክቲክ ወዲያው እንዳየ ፕሮጀክቱን እንዳየ ወዲያው ነው የተስማማው። ይህም ደግሞ ወደ አርሰናል ከመጣ በኋላ የሚካኤል አርቴታን ታክቲክ ፕሮጀክት ለመላመድ ጊዜ ይወስድበታል ተብሎ አይጠበቅም። ይህም ደግሞ እንደ ምክንያትነትም እየተነሳ ይገኛል። ይሄንና ሌሎች በርካታ ምክንያቶች አሉ። እንግዲህ አሰልጣኛችን ሚካኤል አርቴታ ሞርጋን ሮጀርስን የመረጠበት ምክንያት። እናንተስ ሞርጋን ሮጀርስ ወደ አርሰናል ቢመጣ የተሻለ ነው ብላችሁ ታስባላችሁ ወይ? እስቲ በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ